አመሰግናለሁ። ስሜ አቤል አበበ ይባላል። የስምንተኛ ሲ ክፍል የአርሲቲ ሃጫሉ ሁንዴሳ ትምህርት ቤት ተማሪ ነኝ። ዘንድሮ የሚኒስትሪ ተፈታኝ እንደመሆኔ ላይብራሪ ምሳ ሰዓትና ከ9 ሰዓት በኋላ እጠቀማለሁ። በጣም ትምህርት ቤታችን ላይ በጣም አሪፍ የሆነ አጠቃቀም ያለው አጋዥ መጽሐፎችም አሉ። ከዛም በተጨማሪ የተማሪ መጽሐፎችም ለብቻቸው አሉ፣ እነሱን እንጠቀማለን። ትምህርት ቤቱም አጋዥ መጽሐፎችን አዲስ አቅርቦልናል። አሁን በጣም አሪፍ ሂደት ነው ላይ ያለው። እኔም በሚገባ ለሚኒስትሪ እየተዘጋጀሁ እገኛለሁ ማለት ነው። ጥሩ ውጤት ከራሴ እጠብቃለሁ። ትምህርት ቤቱም ጥሩ እገዛ ያደርግልናል። አሪፍ ሂደት ላይ ያለ ነው። በደንብ የተዘጋጀ ነው። ሁሉም ተማሪ ጓደኞቼንም ይዤ እያስገባሁኝ በደንብ አስለምዳቸዋለሁ። በጣም አሪፍ ነው ማለት ነው። ስሜ ዮናታን ደስታ ይባላል። ስምንተኛ ቢ ነኝ። ከሃጫሉ ሁንዴሳ ትምህርት ቤት ነው። ስለ ሃጫሉ ሁንዴሳ ስላለው ቤተ መጻሕፍት አንዳንድ ነገር ልነግራችሁ እወዳለሁ እና ይሄ ላይብረሪ በጣም ጥሩ ነው እና ከ9 ሰዓት በኋላ ራሱ ቤት ለማጥናት ለማይመቻቸው ልጆች ጥሩ አገልግሎት ይሰጣል እና ለማጥናት በጣም ጸጥታ ያለ ቦታ ነው። አንደኛ ደረጃ ትምህርት ቤት የሰባተኛ ቢ ክፍል ተማሪ ነኝ። አሁን ስለ ሃጫሉ ሁንዴሳ ስለሚገኘው ስለ ቤተ መጻሕፍት አንዳንድ ነገር ልነግራችሁ ነው። ቤተ መጻሕፍቱ በጣም ጥሩ ነው። እኔ ለምሳሌ በምሳ ሰዓትና ከ9 ሰዓት በኋላ አጠናለሁ። በቤተ መጻሕፍት ውስጥ ብዙ የተለያዩ መጽሐፎች አሉ እና የጎደለ ነገር የለም።